የሚገርም ጀዝባን ያወጣ ነው ጓዶች። ከጦር ኃይሎች ጀምሮ ጀነራል መርድ የመጀመሪያው ፓይለት ጀብ ነው አይደለም ወይ? ሶማሊያን ጉድ ያደረጋት ልከሰከስ አይደለም። አንድ ቡሪ ነፍቼ እመጣለሁ ባለበት አይደል እንደ ለገሰ ወትሮ እዛው ቁጭ ባሉበት አስቀመው አንድ ነገር ያደረጉት። ሽርጣቸውን ይዘው ይፈጠጥጣል። እሱ ደግሞ ስሪውን ይዘው ባንዲራችንን ተክለው ነው እዛው አንድ ቤት እንደጨረሱ ሂክማ የምትባል ቆንጆ መጣች። ያኔ ነው ጉድ የሆነው። አሁን ጀነራል መርድ ለገሰ ወትሮ ከሂክማ ሁለት ልጅ እንዳለው ታውቃለህ? መንታ ነው የወለደችው። ምን ትባላለች እሷ? የዚያድ ባሬ ጦርነት ነው ወይ የልጆቹ ስም? የካራማራ ሰማዕታት ነው ወይ የልጆቹ ስም? አይረዝምም ወይ? ይሄ አማርኛ ነው ወይ ሶማሊኛ ነው ወይ? ሰላ ድንጋይ ምንድነው? ውሃ ነው ወይ? ድንጋይ ነው ወይ? መቃመ ቤት ነው ወይ? ደንብ ነው ወይ? አልገባንም። ሰውም ሊሚት አለው ጓዶች። ትላንት ቃጢራ የጀመርን በመውሊድ አማካኝነት በኢድ ነበርን። አይበቃም ብለው አልከሰ ወሰዱን። አይበቃም ብለው አብሬት ወሰዱን። ሰውም ሊሚት አለው ጓዶች። ከዚህ በላይ መቃም አልችልም። ከፍተኛ አርሚን የገነባ ነው ጓዶች። ከፍተኛ አሽቅ ከየመን ሞባይሉን እናንተን ኔትወርኩን ከዘረጋ በኋላ እስከ ወለኔ መሃል አምባ ድረስ የሚመረቅ መርቃኝ ነው የተገኘው። በቴሌፓቲ የሚያወራ ይሄን የመሰለ ጀግና ኤርገኖ ተቀያይሮ ሲያበቃ ይሄ ኤርገኖ ያንተ ነው፣ ግራው የኔ ነው፣ ተርዚናውን አስቀምጦ ይገባል። የኔ ተርዚና ትልቅ ነው የሚወሰድበት አገር ነው የሆነው። ይሄ ነው እንደ ጀግንነት። ሰውም ሊሚት አለው ጓዶች። ምን እናርግ? ይሄ ገበሬ ባድዋ፣ በሽሬ፣ በአክሱም ወዘተርፈ አብዮት ጠባቂ ሳይቅም እንዳላስቀመው ሁሉ አረቄና ጅኑ ይዞ ነው ቁጭ ያለው። ይሄ ነው የሆነው። ከዛሬ ነገ ደስ የገቡ ኮምቦልቻ ገቡ ይባላል። እንደ ሙሽራ እነሱን ቁጭ ብሎ መጠበቅ። ቁጭ ትላላችሁ፣ ሽርጣችሁን አርጋችሁ እርገናችሁን ታረጋላችሁ። ከዛሬ ነገ ደስ የገቡ እንደ ሙሽራ መጠበቅ። ይሄ ነው የሆነው። ገና ለገና ጦርነት ሄጄ ቅሜ መርቅኜ ጨብሳለሁ በማለት 25 ግራም ባህር ዳር ቅሞ ከምቦጭ ጋር ቀላቅሎ የሚሞት ልጅ ነው የሚላክልን ያለው። የሽሻቃ መጣን፣ ሙሐሰላ መጣን፣ ምንጣፍ መጣን። ልብ እናምጣ እንዴ! እስቲ ወንድ የሆነ ኢትዮጵያዊ ቃሚ ነው በባዶ ሆዱ ቆሞ የሚሞት? ታጋይ ወልደ ስላሴ ምንድን የሆነው? እኔ ለዚች ሀገር ባረቅ ይቅማለሁ ብሎ ድፍት ያለው ማንን አይቶ? ጋሽ ስብሃትን አይቶ። ጋሽ ስብሃት አንዴ ለየለት ሰው ነው፣ አንዴ ትኩሳት ይላል። ስለ ሀገር ፍቅር አንድ ነገር ጣፍ ምንለው አይጽፍም። አልሆነም። ሞከር አልሆነም። 30 ዓመት ነው እኔ ከሚስቴ ለመውለድ የሞከርኩት። መጨረሻ ላይ ከሰራተኛ 9 ወለድኩ። ይሄ ነው በቃ ያኔ ነው። እና አብዮቱን ጀምረን ስናበቃ በፍጹም ባልጠበቅነው ሁኔታ ሻይ ቡና የጀበና ቡና አለ ብለን ዚምባብዌ ብሄድንበት ነው ከስልጣን ወዳቸዋል ብለን ዱቅ ብለን የቀረነው። እኔን የመሰለ ደግሞ ሌላ ጥቁር ሙጋቤ የሚባል በኋላ ብሩ እንደዚህ እስከ ሰማይ ድረስ ከተቆለለ በኋላ ግዛ ቢባል ግማሽ በለጫ አይገዛም። በጋሪ ይደብር ከጋሪው ያንሳል። ይሄ ነው የሆነው። ምን አይነት ግፍ ሰርተን ነው ህዝቡ ላይ? እውነት እስቲ እንነጋገር። ሀገራችንን ጠልተን ነው? እንቅልፍ የለንም፣ ስቀን አናቅም። እንዴት የመረቀነ ሊስቅ ይችላል? ሰውም ሊሚት አለው ጓደኞች። ይመቻችሁ። ፍልፍሉ ይባላል።